ከነበረው ያን ማዕከል አገልግሎት እጅግ በጣም የተሻለና ግልጽ በሆነ ሁኔታ የሚመለከታቸው ካቢኔ አመራሮች በተገኙበት ቅሬታ አቅራቢውም በተገኘበት ጉዳዮች የሚፈቱበት ሁኔታ አለ። ይህን ምንድነው ራሱ ያን ማዕከል አገልግሎት አሰጣጥ ራሱን የቻለ ፕሮግራም አለ። በዛን ሰዓት በቀጥታ በዋና ስራ አስፈጻሚ ቦታ አማካኝነት የሚመራበት ሁኔታ እንዳለ ተገንዝበናል። እጅግ በጣም ጥሩ ነው። ምክንያቱም ምንድነው ተናጠል ደንበኛው ጉዳዩ ካልተፈታ በህብረት ወይም ደግሞ በሚመለከታቸው የካቢኔ አመራሮች በዋና ስራ አስፈጻሚ አስተባባሪነት የሚታየው ጉዳይ መፍትሄ ያገኛል፣ እርካታ ይጨምራል፣ ደንበኞች እርካታ ይጨምራል ማለት ይቻላል። ቅሬታ ካለ ፊት ለፊት የሚፈታበት ነገር አለ ማለት ነው። አስተዳደሮች ሁሉም ህብረተሰብ ነዋሪ አገልግሎት አሰጣጡን አውቋል ማለት አይቻልም። ግንዛቤ በስፋት መሰጠት አለበት። በተለይ ማህበራዊ ግንኙነቶች ላይ በእድሮች፣ በልማት ኮሚቴ እንደዚሁም ደግሞ በጸጥታ ኮሚቴ፣ በሰላም ሰራዊት አባላቶች አካባቢ የብሎኩ ይህን ነገር በስፋት ግንዛቤ እንዲኖር መሰጠት አለበት የሚል እምነት አለ። የዚህ ወረዳ ነዋሪ ነኝ። የዚህ ወረዳ ነዋሪ ነኝ። በደንብ አስተናግደው ተስተናግጄ የምፈልገውን ነገር ጠይቄ እዚህ የማይሆን ነገር ከሆነ አስረድተውኝ እንደዚህ ሆነ ይሉኛል። አይ ደግሞ የሚያውቅ ነገር ከሆነ እዚህ ጨርሰውልኝ በስነ ስርዓት አስተናግደው ይሸኛል። ሰዓት ያው ከሰው ብዛት ይዛ ወረፋ ሊይዝ ትችላል። ግድ ነው ማለት ወረፋ ሊያዝ ይቻላል። ወረፋውን ጠብቀን በስነ ስርዓት ተስተናግደን እንሄዳለን። የሚያስቸግረንም የሚያደርጋለን እስካሁን ድረስ እኔ እንደመጣሁት ስመጣ በደንብ አስተናግደው እንደው ለወደፊቱ ይስተካከል ብሎ የሚያስቡት ነገር እንደ ማንኛውም ሰው ሁሉም ነገር የተሟላ ቢሆን ደስ ይላል። በቃ ከአቅማቸው በላይ የሆኑ ነገር ደግሞ ማድረግ የሚችሉት ነገር የለም። እንደ አቅማቸው ግን በስርዓት አስተናግደው ይገኛል። ስለዚህ በአገልግሎቱ ረክተሻል? እኔ በአገልግሎቱ ረክተሻለሁ ብዬ ነው የማምነው።